በዚህ ዙሪያ እንግዲህ ብዙ ሰዎች ልታስነሳብኝ ነው። ግልጽ ቢሆን ደስ ይለኛል። ቲዮሪዎች ናቸው ያሉት። ቲዮሪዎችን ደግሞ መሞከር ክፋት የለውም። መንፈሳዊ ነገር አይደለም የምናወራው፣ ሜዲካሊ ሪከመንድ የሚደረጉ ነገሮች ስለሆነ ጥንዶች ልጅ ሲሞክሩ በእንደዛ አይነት መንገዶች ቢሞክሯቸው ክፋት የለውም። ወደ ጾታው እንሂድ። እሺ አንዳንድ ቲዮሪዎች አሉ እንግዲህ ወንድ ለመውለድ ሴት ለመውለድ ተብሎ የሚመከሩ ሁኔታዎች ማለት ነው። አንደኛው እንዳልኩ ጽንስ ሬጉላር ሴክስ ይፈልጋል። እንግዲህ ሴት ሴክስ ክሮሞዞማ ወይም ሴክስ ሆርሞና XX ነው። ወንድ ሲሆን XY ነው። እና ሴት ልጅ ሁሌ በግንኙነት ጊዜ ጽንስ እንዲፈጠር ስታቀርብ ያላት X ነው። ሁለቱም XX አይደል ያላት? ስለዚህ X ክሮሞዞም ነው የምታቀርበው ሴት ልጅ። ከወንድ የሚመጣው አይዘር X ነው ኦር Y ነው ጽንስ ሊፈጠር ሲል ማለት ነው። ስለዚህ ሴክስ ሁሌ ባይ ዲፎልት ሴት ልጅ ነው የምታቀርብልህ። በደንብ ግልጽ አድርጊልኝ። XX XY የሚባለው ሴክስ ክሮሞዞማችን ነው። የሴት ኔቸር እንዲኖር አንዲት ሴት ስትፈጠር XX ናት ነው። ወንድ ደግሞ XY ክሮሞዞም ነው ያለው ነው። ሲሰራ እነዚህ አሁን ካሪዮታይፕ የሚባሉት ሲሰሩ XX ሲመጣ ቺ ሴት ናት ይባላል። XY ሲሆን ወንድ ናት። ወንድ ነው ከወንድ የሚለቀቀው ወይ X ነው ወይ Y ነው። ስለዚህ 50% አይደል የመረገዝ እድሉ። ሴት ግን ሁሌ X ነው ያላት። ወንድ X ከለቀቀ ጽንሱ ምን ይሆናል? ሴት። Y ከመጣ ደግሞ ጽንሱ ምን ይሆናል? ወንድ ይሆናል ነው። እና ጥናቶች ደግሞ አንዳንድ የተደረጉት X እና Y ክሮሞዞም ልዩነታቸውን ለማጥናት ተሞከረ። አሲዲክ የሆነ ኢንቫይሮንመንት ጥሩ ነው፣ ይመቸዋል ለኤክስ ክሮሞዞም። ስለዚህ የሴት ልጅ ብልት ውስጥ የመቆየት የመቀመጥ ጊዜው ከፍ ያለ ነው። ወንድ ደግሞ ወይም ዋይ ክሮሞዞም ደግሞ የመሞት እድሉ ከፍ ያለ ነው አሲዲክ ኢንቫይሮንመንት ላይ። ሴት የመወለድ ቻንሱ ከፍተኛ ነው ማለት ነው። ሴት የመወለድ ቻንሱን አንድ ከፍ የሚያደርገው ምንድነው? ግንኙነት ሲደረግ አንዷ ሴት እንቁላል ከመለቀቁ ቀደም ብላ ያላት ፈርታይል ፔሪድ አለ አይደል? እዛ ላይ ግንኙነት ተደጋጋሚ ከተደረገ እና ኦቭሌት የምታደርግበት ቀን ላይ ግንኙነት ካልተደረገ ሴት የመሆን ቻንሷ ከፍ ያለ ነው። ምክንያቱም ዋይ ይሞታል አሲድ ውስጥ፣ ሴቷ ደግሞ ኤክስ ክሮሞዞም ደግሞ አሲድ ኢንቫይሮንመንት የሚመረጥ ኮንዲሽን ነው።